የኩላሊት በሽታ ምልክቶች። ኩላሊት በሰውነታችን ውስጥ ያለ ፋብሪካ ነው። ደማችንን ያጣራል፣ ቆሻሻን ያስወግዳል። ነገር ግን ኩላሊታችን ሲታመም ቀድሞ የሚነግረን ምልክቶች አሉ። እነዚህን 6 ዋና ዋና ምልክቶች በጋራ ነው። ምልክት 1 የሰውነት እብጠት። አንደኛው ምልክት የሰውነት እብጠት ነው። ኩላሊት ትርፍ ፈሳሽን ማስወገድ ሲያቅተው እግሮ፣ ቁርጭምጭሚቶ ወይም አይኖ አካባቢ እብጠት ይታያል። ምልክት 2 የሽንት ለውጦች። ሁለተኛው የሽንት ሥርዓት መዛባት ነው። ሽንቶ አረፋማ ከሆነ፣ ደም ካለበት ወይም ደጋግሞ የሚሸኑ ከሆነ የኩላሊት ችግር ሊሆን ይችላል። ምልክት 3 ከፍተኛ የድካም ስሜት። ሦስተኛው ምልክት ድካም ነው። ኩላሊት ሲታመም በሰውነታችን ውስጥ መርዛማ ነገሮች ስለሚከማቹ ከፍተኛ ዝለት፣ የትንፋሽ ማጠርና የድካም ስሜት ይሰማናል። ምልክት 4 የቆዳ ማሳከክ። አራተኛው ምልክት የቆዳ ማሳከክ ነው። ኩላሊት በደም ውስጥ ያለውን የማዕድናት መጠን ማመጣጠን ሲያቅተው ቆዳው ይደርቃል፣ እንዲሁም በከፍተኛ ሁኔታ ያሳክካል። ምልክት 5 የምግብ ፍላጎት ማጣት። አራተኛው ምልክት የምግብ ፍላጎት መቀነስ እና ማቅለሽለሽ ነው። በደም ውስጥ የሚከማቸው ቆሻሻ ምግብ የመብላት ፍላጎትን ያጠፋል፣ አልፎ አልፎም ማስመለስ ሊከሰት ይችላል። ምልክት 6 የጀርባ ህመም። ስድስተኛው ምልክት የጀርባ ወይም የጎን ህመም ነው። በተለይም ከጀርባ በታች ኩላሊት ባለበት አካባቢ ህመም ከተሰማዎት ችላ ሊሉት አይገባም። ጤናው በእጅዎ ነው። እነዚህ ምልክቶች ካሉት በአፋጣኝ ሐኪምዎን ያማክሩ። በቂ ውሃ ይጠጡ፣ ጨው ይቀንሱ፣ ጤናውን ይጠብቁ። አመሰግናለሁ።